እውነት እነግርሃለሁ፣ ነገር ግን ማልቀስ አይፈቀድልህም። ተስማምተናል። ማልቀስ አትችልም። በአጠገብህ ያሉት ሰዎች እስከ መጨረሻው ካንተ ጋር የሚቆዩ ነው የሚመስልህ። በታመምክ አልጋ ላይ በወደክ ጊዜ እስከ መጨረሻው የሚወዱና ካንተ ጎን የሚቆዩ ነው የሚመስልህ። እንዲህ የምታስብ ከሆነ አንተም እንደኔ ተታለሃል። ሕይወት ያስተማረችኝ አንድ መራር እውነት አለ። እሱ ምን መሰለህ? ሞገስ ባለህ ጊዜ ለእንግድነት ትፈለጋለህ። ለዛ ባለህ ጊዜ ቤታቸው ትጋበዛለህ። ባሳዘንካቸው ጊዜ፣ በራሩልህ ጊዜ ደግነታቸው ከቤታቸው ያኖርሃል። ነገር ግን እመነኝ፣ ታመህ በተመለከቱ ጊዜ አንተ ተጥለሃል። በፊት ላይ አልጋ ላይ የኖረው ያሽባ ሰው አልጋውን ተሸክመው ወደ ጸበል የማይወስዱበት ምክንያት የድህነት ሽሚያ ወይም ጸበሉን ተሻምተው ለመጠመቅ ይመስለኝ ነበር። አይ ሞኞኔ፣ ለካ እውነታው እንደዛ አይደለም። እውነታው ሲገባኝ ለካ ማንም አልጋ ላይ የወደቀውን ሰው አይመለከትም። ማንም አልጋ የያዘን ሰው ዞር ብሎ አያስተውልም። ቢመርህም ዋጠው፣